ሲያቲካ ማለት በሲያቲካ ነርቭ ላይ የሚከሰት ህመም ማለት ነው። ይህ ነርቭ ከበታች የጀርባ አጥንት ጀምሮ በእግር ውስጥ እስከ ጣቶች ድረስ የሚዘረጋ ትልቅ ነርቭ ነው። ይህ ህመም ብዙውን ጊዜ በአንድ ወገን ወይም በአንድ እግር ላይ ይሰማል። ሲያቲካ ህመም ቀደም ብሎ ካልታከመ የመደንዘዝ የመዳከምና የረጅም ጊዜ ጉዳት ሊያስከትል ይችላል። ስለዚህ ችላ ሊባሉ የማይችሉ 7 የመጀመሪያ ምልክቶች። የመጀመሪያው የጀርባ ወይም የዳሌ ህመም፣ በታችኛው ጀርባ ወይም በዳሌ ላይ የሚሰማ ስለታማ ህመም። ይህ ብዙውን ጊዜ በአንድ በኩል ማቃጠል ወይም የመውጋት ህመም ይሰማዎታል። ሁለተኛው በእግር ውስጥ ህመም፣ ብዙውን ጊዜ በአንድ እግር ውስጥ ይሰማል። ህመሙም ከጉልበት ጀምሮ እስከ ጣት ድረስ ሊዘረጋ ይችላል። ሶስተኛው በእግሮቹ ላይ የመደንዘዝ ወይም የመጠዘዝ ስሜት፣ አልፎ አልፎም የጫማ እብጠት ሊኖረው ይችላል። ይህም የተጨመቁ ነርቮች መደበኛ ስሜትን ያቋርጣሉ። አራተኛው የእግር አጥብቆ አለመርገጥ ወይም ደካማነት፣ በእግር ውስጥ የኃይል እጥረት ወይም አጥብቆ አለመርገጥ ሊሰማዎት ይችላል። ኛው ለረጅም ጊዜ ሲቀመጡ ህመሙ የበለጠ ሊሰማዎት ይችላል። በነርቭ ላይ ያለው ጫና ይጨምራል። እንዲሁም ቁመው ሲራመዱ ከፍተኛ የሆነ ህመም ይሰማዎታል። ስድስተኛው የእግር ወይም የእግር ጣቶችን ማንቀሳቀስ መቸገር፣ አንዳንድ ጊዜ የእግር መውደቅ ይባላል። ሰባተኛው ሲስሉ፣ ሲያስነጥሱ ወይም ሲታጠፉ የህመም ስሜት መሰማት። ቀጣይ ቪዲዮ የሲያቲክ ህመም ማስታገሻ ወይም ደግሞ መከላከያ መንገዶችን ይዤላችሁ እመጣለሁ። ስለዚህ ፎሎ ማድረጋችሁን እንዳትረሱ።